የኩዌት የቤት ሰራተኞች ማህበር በሀገሪቱ ለሚቀጠሩ ኢትዮጵያውያን የቤት ሰራተኞች የሚሰጠው ቪዛ እንዲዘገይ መጠየቁ ተዘገበ። የኩዌት የቤት ሰራተኞች ማህበር ኩዌት ለሚቀጠሩ ኢትዮጵያውያን የቤት ሰራተኞች የሚሰጣቸው ቪዛ እንዲዘገይ መጠየቁን የሀገሪቱ ዜና ምንጮች ዘግበዋል። ማህበሩ ለኢትዮጵያውያን የቤት ሰራተኞች የሚሰጣቸው ቪዛ እንዲዘገይ የጠየቀው በሰራተኞቹ ደሞዝ ዙሪያ የተነሳው ውዝግብ እስከሚቋጭ ድረስ እንደሆነ ዘገባዎቹ አመልክተዋል። ማህበሩ ኢትዮጵያውያን የቤት ሰራተኞች ኩዌት ውስጥ የሚከፍላቸው ደሞዝ ሌሎች የባህረ ሰላጤው ሀገሮች ከሚከፍሉት ደሞዝ እንደሚበልጥ ተናግሯል ተብሏል። ኢትዮጵያና ኩዌት የቤት ሰራተኞች ቅጥር ስምምነት የተፈራረሙት ባለፈው ግንቦት ነበር። በቅጥር ውሉ መሰረት የኩዌት አሰሪዎች የኢትዮጵያውያንን ሰራተኞችን ፓስፖርቶችና ሞባይል ስልኮችን እንዳይነጥቁ የአሰሪዎች ማህበር እንደተስማማ ዘገባዎቹ አመልክተዋል። ኢትዮጵያውያን የቤት ሰራተኞች በብዛት ከሚገኙባቸው የባህረ ሰላጤው ሀገራት መካከል አንዷ የሆነችው ኩዌት ከኢትዮጵያ መንግስት ጋር በቅርቡ የሰራተኛ ስምምነት ያደረገች ሲሆን በሀገሪቱ የሚገኙ ኢትዮጵያውያን የቤት ሰራተኞች የሀገሪቱ መንግስት ጥበቃ እንዲደረግላቸውና መብታቸው እንዲያስከብርላቸው ስምምነት ላይ መደረሱ ይታወሳል።